ሰላም ጤና ይስጥልኝ የቮይስ ኦፍ ኢትዮጵያ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ ፈጣንና ታማኝ መረጃዎች እንዲደርሱ አድርጎ ወደ ዜናዎቹ እናልፋለን። የትግራይ ክልል ኮሚኒኬሽን መስሪያ ቤት ዛሬ ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ዛሬ ሚያዝያ 8 ቀን 2017 ዓ.ም ህገ መንግስቱን በጣሰ መልኩ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያውን ውል የሚጻረር ዜና ሰርተዋል ሲል መግለጫ አውጥቷል። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል ነገር ግን ሆን ብለው የትግራይ ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግመው መጥቀሳቸውን ቀጥለዋል ብሏል። ይህ ኃላፊነት የጎደለው ድርጊት ህገ መንግስቱን የሚጻረርና የፕሪቶሪያውን ስምምነት በቀጥታ የሚጻረር በመሆኑ ተቀባይነት የለውም ሲል በአስቸኳይ መታረም እንዳለበት ያሳሰበው የትግራይ ክልል የአማራ ክልል ኮሚኒኬሽን ጽህፈት ቤት እና የአማራ ብሮድካስቲንግ ኮርፖሬት የሁለቱንም ክልል ህዝቦች አብሮ የመኖር ህልውና የሚያናጋ እና በቀጥታ ወደ ሌላ ግጭት የሚጋብዙ ኃላፊነት የጎደላቸውንና የዜና ዘገባዎችን በማረም ይህን ህገ መንግስታዊ ጥሰት በሚፈጽሙ አካላት ላይ የፌዴራል መንግስት ህጋዊ እርምጃ እንዲወስድ ይጠይቃል ሲል የክልሉ ኮሚኒኬሽን መስሪያ ቤት መግለጫ አውጥቷል። በሌላ ዜና የዶናልድ ትራምፕ ትዕዛዝን አላስተናግድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት ይመደብለት የነበረውን $2 ቢሊዮን እንዲታገድ ተወሰነ። ዋይት ሃውስ ሃርቫርድ ዩኒቨርሲቲ ማድረግ ያለበትን ነገር ዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝሩን የላከው ጸረ ሰማያዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነት ያሳያል ሲሉ ገልጸዋል። ሃርቫርድ ዩኒቨርሲቲ የተጠየቀው የአስተዳደር ቅጥር ለውጥ እንዲያደርግ ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ዩኒቨርሲቲው ውድቅ አድርጓል። ይህንንም ተከትሎ ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ዩኒቨርሲቲ ለመሆን ችሏል። በሌላ ዜና በዩክሬንና አሜሪካ እንዲሁም ሩሲያ መካከል አዲስ ንግግር ሊጀመር መሆኑን የዩክሬን ውጭ ጉዳይ ሚኒስትር አስታወቀ። የሚኒስትሩ ቃል አቀባይ ዛሬ በሰጡት መግለጫ በቅርቡ በሶስቱ ሀገራት መካከል ለሚደረግ ድርድር ዝግጅት እየተደረገ መሆኑን ገልጸዋል። እስካሁን ድረስ ድርድሩ ሲደረግ የነበረው በአሜሪካና በሩሲያ መካከል እንደሆነ የጠቀሱት ቃል አቀባዩ በቀጣይ ዩክሬንን ከሁለቱ ሀገራት ጋር በቅርበት እንደምትሰራ አስታውቀዋል። ሲናገሩም ዩክሬን ለአሜሪካ ትብብር በማሳየት ገንቢ አቋሟን አሳይታለች። ሩሲያም ገንቢ አቀራረብ ያላት ቢሆንም ውጤቱ ግን ማሸበር ብቻ ሆኗል ያሉ ሲሆን ሩሲያ ሰላምን እንድትመርጥ ዓለም አቀፉ ማህበረሰብ ጫና እንዲያደርግባትም ጥሪ አቅርበዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የአሜሪካ ተደራዳሪው ስቲቭ ዊትኮቭ ዛሬ ወደ ፈረንሳይ አቅንተዋል። በፈረንሳይ ቆይታቸው በዩክሬን ጦርነት ዙሪያ የሚያደርጉት አዲስ ትኩስ አቋም ላይ እንደሚመክሩ ዘገባዎች አስታውቀዋል። ለሰዓቱ ያስኩላችሁ ዜናዎች እነዚህን ይመስሉ ነበር። አጫጭር እና ፈጣን መረጃዎችን እንዲያገኙ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። ለአሁኑ አበቃን። ደህና ቆዩኝ።